አዳማ ዱብ ከማጋ ከሰሙ ጋር ሰሙ እንግዲህ ሰላም በመጀመሪያ ሰላም አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ አይሻ የሰሙይቱ ወደ ራሷ የትውልቶት ነው ዩቲዩበር ናት ስማችንም ስለሚመሳሰል ሰሙ ሱመያ ለማንኛውም ልታቋትም ትችላላችሁ ከሰይድም ጋር ሰርታለች አንድ የኢትዮጵያ ያላ ተገናኝታችኋል እና እንግዲህ ዛሬ ለምንድነው ከሰሙ ጋር የተገናኘሁት አትሉኝም የመን ሰይድ እንግዲህ የመን ነው ያለው እኔ ደግሞ አዳማ ነው ያለሁት የመን ሲመጣ እኔ አዳማ መጣው ማለት ነው ምን ላረግ ነው የመጣሁት ከዚህ በፊት አውርቼ ነበር ማለት ነው ዩቲዩብ ላይ እንደወራሁት ቡኒንና አያንቱን አለቃቸውም ማለት ነው ጉዳዩን ከመንገሬ በፊት ከሰሙ ጋር እንዴት ተገናኘሽ ከሰይድ ጋር አይተናታል ምናምን ብላችሁ ጥያቄ እንዳይሆንባችሁ ማለት ነው ከሁለት ቀንና ከ3 ቀን በፊት ከ3 ቀን በፊት ነው አውርቻት ነበር በርግጥ ድሮም እንታወቃለን እዛ አረብ ሀገር ያለች ነው ስናወራ ነበር ማለት ነው በመሃል ትንሽ እንትን ብለን ነበር እኔም ከዚህ ጋር ሪከርድ አልመልስ ምናምን እና ግን ለማንኛውም በዚህ 3 ቀን ውስጥ ምናምን ነገር ደግሞ አውርተን ያው እንግዲህ አትሸጠኝም ብዬ አምኛት ማለት ነው በቃ እና እሷ ጋር አውርተን አንድ ስራ የምታግዢ ስራ አለ ብያት አረ ምናምን ብላ ብቻ በረበረ እሺ አለችኝ ማለት ነው እሺ ብላ መጨረሻ ላይ ያው አዳማ በግድም በውድም እጃት መጥቻለሁ ማለት ነው አንድ ስራ ላሰራት ነው እሱ ምንድነው ወደ ጉዳዩ ስገባ አያንቱንና ቡኒ በቃ አፋቸው አላርፋለ በተለይ እኔ የቡኒ ነው በጣም የሚገርመኝ ማለት ነው እሷም ጣውንት ሆነችብኝ እቺም ጣውንት ሆኑ ሁለቱም ጣውንት እንዴ እቺም ባለ ትዳር ሆና በቃ ተደብድባ እንኳን የማይወጣላት ልጅ እሷን አየሁኝ ማለት ነው እና ልሰራላቸው አሰብኩ ለአንድና ለመጨረሻ ጊዜ ላስጠነቀቃቸው ማለት ነው ሁለቱንም ይዤ እንዴት እንደምቀጠቅጣቸው አሳያቸዋለሁ ማለት ነው እና እንዴት ነው የምቀጠቅጣቸው ካላችሁ ያው ቡኒ እንኳን አታስፈራም ምላሳም ሰው አስፈራም በነገራችን ላይ ግን ያቺኛው ቀውስ ነገርና ብቻዋን አስመስለኝ የሆነች ጂኒዎች አብረዋት ይሄዳሉና ጥፍ የለመደ ሰው ደግሞ ጥሩ አይደለምና ያቺኛው ታስፈራለች ስለዚህ ምን አሰብን ያው ፍለፊት ደም ከመፋሰስ ማለት ነው እንግዲህ እሷ አሳመናቸዋለች እንግዲህ አያንቱን አውርታታለች ማስታወቂያ አለ አንድ ማስታወቂያ ቀላል አልነበረም ማሳመኑ ግን ተወጥተሻል ተወጥቻለሁ ግን በጣም ከባድ ነው አላመኑኝም ያው ቪዲዮም ከሰይድ ጋር ሰርቼ ነበረ ያው ተወቀኝ አላቅም ግን ማሳመን ላይ በጣም አንተን ቢደረቅ ነገር ነው በጣም ቀውስናት ቪዲዮዋን አይተሻል ከሰይድ ጋር መሰራ ነካ ያረጋታል እኮ ብቻውን አስመስል ይሆነ አብረው ነው ተነኮረ ብቻውን ትሄድ መስል አንቺ ግን ማለት ነው አልካርሽኝማ አሁን ላግትጄ እንዳታሳግሽኝ አዳረ እኮ እኔ እንደማላደርገው ታውቂያለሽ እኮ ለዛ አምኜሽ ነው በነገራችን ላይ ያው ረጅም ጊዜ ነበረ ካንቺ ጋር ራሱ ስልክ ለማውራት ምናምን ነገር በመሃል ለመግባት በነገሩ ላይ ሞክሬያለሁ አንቺም ያው ከሰይድ ጋር ያለን እንትን ስለምታውቂ ያው አትቀርበኝም ነበር ስልክም ልታወሪኝ ፍቃደኛ ነበርሽም አንቺም ያው እሺ ለማንኛውም አሁን ማለት ነው እሷ እንግዲህ አሳምናቸዋለች 200 ሺህ ነው አይደል ያሻቸው 200 ሺህ ነው ለእያንዳንዳቸው የሚከፈለው ግን 600 ሺህ ነው የተስማማው 200 ሺህ ለኔ ነው ስራውን ስላመጣሁት 200 ሺህ ለእናንተ ነው እና ስራው ምንድነው ብላ ነው ያለቻት ሲታገቱ እንዴት ማምለጥ እንደሚችሉ እንዴት ራሳቸው ሲታገቱ እንዴት ሴቶች ከወንዶች ማምለጥ እንዲችሉ ብላ ስራው እንደዛ ነው ማስታወቂያው እንደዛ ነው አዲስ አበባ ነው የሚሰራው ግን መጀመሪያ አዳማ መጥቼ ከናንተ ጋር ልምምድ አረጋለሁ ብላቸው እሺ ብለውሻል እንግዲህ ሪከርድ በጽሁፍ በቴክስት በመናምን ሙሂም ተማምነዋል ማለት ነው አሁን ልምምድ እናረጋለን ብላለች እና ያሰብነውኛ ፖል ላይ የቆመ ፖል ላይ ምናምን እንደዚህ በገመድ ምናምን ጠፍንግ አድርገን አዩን እናስራለን ማለት ነው እኔ አይደለም ማስረው መጀመሪያ እኔን ካየሽ ተበረግጋለሽ ሚሊዮን ራስ ቢከፈላት አሰራ እና ያው ከሷ ጋር ነው ማለት ነው እኔ ምን ላይ ባጃጅ ውስጥ ቁጭ ብዬ ነው የምከታተላቸው ማለት ነው ባጃጅ ውስጥ ቁጭ ብዬ እከታተላቸዋለሁ እሷ መጀመሪያ ምን ታረጋለች የቆመውን እንጨት ማስበን ምናልባት እኔ ተቀጠቅጣቸው ሁለቱንም እጂ ቅጥቅጥ ማድረግ ያሰብኩትና ሰው ምናምን ለዛ ባዶ ግቢ የሚመች ግቢ ታያታለች ማለት ነው ለካሜራ ምናምን እንዲመቸን የሚመች ግቢ ብላት ምናልባት ባዶ ግቢ ካገኘን ባዶ ግቢ ውስጥ ምናምን አስረናቸው መጀመሪያ ምን ታረጋለች መሰለሽ ቡኒን አይውልሽ ቡኒ የምትከብድ አይመስለኝም መጀመሪያ ቡኒን ታያታለች አስተሳስሪቲና አይውልሽ ነግርሻለሁ እንድትፈታ በኋላ እንዳታባረኛ ያባራል መጀመሪያው ልጅ እሷን በደንብ ታስራታለች ማለት ነው ከቡኒ ጋር ሆነሽ ለሁለት በደንብ ታስሩና
ከዛ ቡኒ ካሰርሻት በኋላ አዩን ካሰርሻት በኋላ አያንቱን ካሰርሻት በኋላ ቡኒን ታስራታለሽ ማለት ነው። ማስታወቂያ ልንሰራ ነው ብላ ከዛ አስራ ከጨረሰሽ በኋላ ሚስኮል ታረግልኛለች እኔ ገባለሁኝ። ከዛ ያው ቃሌን እኔ ባገኛት እያለች ነው እኔ በርግጥ ማለት እንደዚህ መጋፈጥ ምናምን አቅቶኝ አይደለም ግን በቃ እንደዚህ ይዤ ትንሽ ክትክት አደርጋቸዋለሁ ማለት ነው። ይዤ ጠንቧ አደርጋቸውና አዩ ደግሞ በቃ ሁሉንም ሰው አይተሻል። የምር እኮ ነው የምትማተው በጣም የምር ነው በጣም ልጅቷ የሆነ ሰው የምትደባደው ዑመር ራሱ ሲነግረኝ ማለት ነው ቀውስ ናት አለ። በቃ አይደለም በቃ አለ የሆነ ትንሽ ነገር ስትናገር ይዛ በጥፊ ነው የምትለው ሁሉንም። እንትናንም አይተሻዋል ያሲንን ታውቂዋለሽ? እሱ ራሱ እኮ ጥርሱን አውልቃለች። ልጅሽን አላየሽውም እንዴ? እና እኔ ከፈታሁት በኋላ እንደፈራት ያደረግሽ አላየሽውም እንዴ? ቤት ላይ እንደዚህ እኔ ጥርሱ ወልቆ ከዛ አታረቁ መሰለኝ አላውቅም። ጥርሱን አወለቀችው ቤት ሄዶ ሰይድ በደበደባ ታይም ታስታውቃለች። ልጅቷ ወፈፌ ናት። ብቻዋን አይደለሽም ጂኒዎች ይከታተላታል። አንሳውን ሼክ ምናምን ቢቀራባት አሪፍ ነው። እውነቴን ነው እነኛ አይደለሽም። ስለዚህ ከየመን ዱብ ብዬ ተከሰትኩኝ አዳማ ላይ ማለት ነው። ሰይድም ስለሌለ ሰው አይኖርም እርግጠኛ ነኝ። እንግዲህ ዘና ብዬ ያለውን ነገር ደግሞ ሰው እሷ ራሱ ሰይድ የለም ብቻዬን ነው ያለሁት። አሁን እንደምንመጣ ነግሬያታለሁ። ቡኒ ብቻ ናት። አጋጣሚ ሆኖ ደግሞ አሰን ራሱ የለም ማለት ነው። ሁለታችሁንም ነው የምፈልገው ምናምን ነገር ስላልኳት ልምምድ አለን ምናምን ብዬ እንዲያልሽኝን ብዬ አሳምኛቸዋለሁ። ስለዛ ሁለታቸው ብቻ እንዳሉ ነው የነገረችኝ። ያው ወተን ምናምን ነገር እንሰራለን ብዬ ነበር ያሰብኩት። ከዛ ግን ያው እስኪ አሁን ሄጂ ደግሞ ሌላ በአካል ስንገናኝ ሌላ ማሳመን ያሰራሳ በቃ አሁን ሄደሽ እኮ ምን እንደምታት እንደተነጋገር ነው ልምምድ እናደርጋለን። ብቻሽም ስለሆነሽ በጭራሽ አትፈራሽም ልጅቷ የሆነች ደፋር ነገር ናት ምናምን ነገር ዝም ብላ እንትን ስለምትል ስለማትፈራሽ ብቻሽን ነሽ አትፈራሽም። ካሜራሽን ታስቀምጫለሽ። ከዛ እንዴት በቃ በስነ ስርዓት የሚሰራ ሰው ዘሽ ነኝ እንዳታለፈኝ ስላሉ በደንብ ልሰራችሁ። ከዛ እንደሚፈታ ሰው ሁኑ የተቀረጸውን ወስዳለሁ። ነገ ጧት እናንተ ትመጣላችሁ እና ምንም ችግር የለውም። ሰው ምናምን ዘሽ ብትሄጂ ብዙ ስለሆነ ወይ ወንድ ቢሆን ይፈራሉ። ግን ሁለት ናቸው። አንድ ሴት ነች። በጭራሽ ልጅቷ አትፈራም እርግጠኛ ነኝ ማለት ነው። ከዛ ልክ ስጨርሽ እኔ በርሌ በባጃጅ ጠብቻለሁ ማለት በቃ እንደ ጓደኛም ነው እኮ የሆነው። ስለ ስራው ብቻ ነው ትኩረታቸው፣ ብሩም ላይ ነው ትኩረታቸው። ብር ደግሞ ብርን የማይሸውድ ነገር የለም። እኔም ብባል እኮ እሸወዳለሁ እውነት ለመናገር ማስታወቂያ ያለው 200 ሺህ ብባል እንዴ ብዬ ሩጬ ነው የምሄደው ማለት ነው። ግን በዚሁ አጋጣሚ ለኔም ትምህርት ሆነኝ አልሄድም። አንቺ ራሱ ብትኝ አልሄድም ሌላ አሰራሽ ትለኝ ራሱ አልሄድም እያልሽኝ ነው አይደለም? ስለዚህ እኔ አልሄድም። እኔ በጭራሽ አልሄድም። ግን ለማንኛውም ማለት ነው እንግዲህ በነገራችን ላይ ያው እዚህ ጋር ሱሚ ስለሆነችብኝ ነው እንጂ እንደዚህ አይነት ነገር አላረግም ነበረ። ግን ነው ለማለት ነው። ያው ዝሮ እኮ ያው ነው ሻሽ ምንም ቢሆን እምቢ ማለት ነበር። አውቄ ነው እንዳትቀይሪ እንዴ ሀሳቤ እንዳልቀይር ትላለች። እዚህች በዚህ አራቀሽ ነው አንቺ ያላገሽ ማን ሊያግዘኝ ነው? አረተ ያረተ እኮ እኔም እኮ ያን ብዬ ነበር። እኔ አሁን ባሌን ተቀምጬ እንደዚህ እየተንከራተኩ ምናምን የምር እኔ እህቷን ራሱ ብላት እምቢ አትለኝ። ያዩነት ማለት ነው። እውነቴን ነው አላቃትም እንጂ ያያንቱ እህት ይኖራታል። አንዴ ልረዳሽ እኮ ነው በቃ አቀባጥሬ ነው። እሺ በቃ እንግዲህ ለማንኛውም እሺ በምንም በባሌም በቦሌም ዝሮ ገብተሽበታል መውጣት የለም። ገብቼበታል። ለማንኛውም እንግዲህ ያው መጨረሻችን ምን እንደሚሆን አብረን እናያለን። እሺ እንግዲህ ስራውን ከተወጣችሁ ቀጠቅጣቸዋለሁ። ከተቀጠቀጠች ግን እኔ አልገባም በዘፍ ነው ማለት ልጅቷ እንዲህ አድርጓት ምን ልታረጊ መጣሽ ብላ የምር ግን እያስፈራራችኝ ነው። በነገራችን እንዴ እንትናን እኮ ያስን እኮ የመታችሁ ባዝኒ ለምን ዘመጣ ነው ላሻት ብሎ እሱ ካሜራ አድርጎ ለቪዲዮ ለመስራት ፈልጎ ምናምን አላውቅም። ለይልሽሽ ይላታል። በመጥበሻ ነው በማንከሽከሻ ዘ ኳስ ታረጉ የፊት ጥርሱ የምርሽ ነው ወላሂ ጥርሱ ወልቋል። አላይሽው የፊት ጥርሱ የለም። አሁን ሲስቅ ራሱ የለም ማለት ነው። በጣም ነው የሚያስቀው። እንትን ላይ ያያየት እኔ እንደውም ድምጽ ምናምን አቃድቼለት ነበር። እሱንም ለቀቀው መሰለኝ። እኔ ደህና ነኝ አሁን እኮ በቃ ደህና ናችሁ ማለት አቆምኩኝ። ደህና ናችሁ ካልኳቸው ራሱ ሱመያ ወርታኛለች ነው የሚሉት። ስለዚህ በቃ አቆምኩኝ። ሰው ራሱ ማለት ሱመያ እንዴት ነሽ ወይ ደህና ነሽ ወይ ምናምን ሲሉኝ በቃ ወይ ሊንኩ በቃ መላክ አቆምኩኝ። ለምን ድምጼ ነው ቀይው ሱመያ የመልስ ምት ምንም ካደረግሽ ቪዲዮ ላይ ቀይው ሱመያ ወርታኛለች ነው። ስለዚህ ጠቅለል አድርጌ ቪዲዮ ላይ ብለቅስ ለሁሉም ሪከርድ ከማረግ ይሻላል። ስለዚህ ያልመለስ